በድጋሚ አመሰግናለሁ። ጋዜጠኛ ሶዶ ለማ እባላለሁ። በአሁኑ ወቅት በፋና ብሮድካስቲንግ ኮርፖሬት በዜና አንባቢነት እንደዚሁም ጎን ለጎን በንብ ኢንተርናሽናል ባንክ የውጭ ግንኙነት ክፍል ዋና ስራ አስኪያጅ ሆኜ በማገልገል ላይ እገኛለሁ። ወደ ዲላ ከዛሬ በፊትም እኔ ዲላን በጣም ስለምወዳት በተደጋጋሚ እመጣ ነበር። ያን ያህል የራቀ ትዝታ እንዲፈጠርብኝ አልፈልግም ዲላ ላይና ግን ዲላ ዩኒቨርሲቲ በዚህ ልክ በቀድሞ ተማሪ መንፈስ መጥቶ ጥሪ ካርድ ሰጥቶን አክብሮ በእጃቸው ጨብጠው ሰጥተውን ጥሪ ካደረጉልን በኋላ ግን ዲላ ነው እየሄድኩ ያለሁት ከሚል ስሜት ባሻገር ዲላ ዩኒቨርሲቲ በቀድሞ ተማሪነት ጠርቶኝ የሆነ እንደዚህ የጋራ ትዝታ ቺል ማረግበት አካባቢ እየሄድኩ ነው ብዬ ሳስብ በጣም ነበር የደስታ መንፈስ የወረሰኝና የሚገርማችሁ ከቤት ወጥቼ ኤርፖርት እንደደረስኩ ነው ዲላ ትሩፋቱን ማየት የጀመርኩት። የግንኙነት ጸጋዎቹን ይሄ ኮሙኒኬሽን ላይ የምናገኘው ጥቅም እኔ ሚዲያውም ላይ ከመኖሬ ጋር በተያያዘ ይመስለኛል ዲላም እንደሚሄድ የገመቱ ሰዎች ነበሩ። ኤርፖርት የበረራ አስተናጋጆች ጭምር ዲላ መሆን አለብህ እያሉኝ ሲጠሩኝ ነበርና በዚህ ልክ የምጣፍጥ ስም ናት ዲላ። ስማርም ደስ ብሎኝ የተማርኩበት ስመርጠው በራሱ ነው ዲላ ዩኒቨርሲቲ አንደኛ መርጬ ነው የደረሰኝ። ጆርናሊዝም ኤንድ ኮሙኒኬሽን አንደኛ መርጬ ነው የደረሰኝ። ምንም አላሳፈረኝም። በከፍተኛ ውጤት ተመርቄ ነው ያጠናቀቅኩት። የግቢ ትዝታ እንደኔ ዲላ ዩኒቨርሲቲ ውስጥ ትዝታ ወሰፊ ሰው ያለ አይመስለኝም። ራሴን ለመካብ አይደለም። በኋላ ልመጣበት እችላለሁ። እነ መቅረዝን እነ ቻሪቲን የመሳሰሉ ክበባት እንደ ኮስሞቲክስ እንደ ማዋዣ እየተጠቀምኩ ነው ከትምህርት ወይም ከአካዳሚክ አክቲቪቲው ጎን ለጎን የኖርኩት። ጂሲ ውስጥ ያለው ነገር አለ። ግቢ ውስጥ ያሉት እንቅስቃሴዎች በሙሉ የተማሪዎች ህብረትን ማስታወስ ይቻላልና ሁሉም ሰው በሁሉም ነገር እንዲያስታውሰኝ ያስቻልኩበት ግቢ ነውና ለኔ በጣም የስኬት አባቴ ነው ዲላ ዩኒቨርሲቲ።